ሰው ያለውን መሳሪያ ጦርም ምንም ጎራዴ ቢዞ ይወጣል። ወደዛ ደረጃ ነው መሄድ ያለብን። ህዝቡ ተመረረ እንጂ አላመረረም፣ ሰይፍ አልመዘዘም። ወደዛ እንዲመጣ መደረግ አለበት። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። በብልጽግና ሰፈር ውስጥ አብዝታ የምትጠላ ነገር ሰላም ነችና ብልጽግና ሰላማዊት የምትባል ሚኒስትር ሰላም የሚባል ሚኒስቴር መስሪያ ቤት ቢኖረውም ቅልጥ ያለ ጸረ ሰላም ነውና ተደጋጋሚ ጥያቄው ደም ሲፈሳ አሳዩኝ የሚል ነው። ተገዳደሉ እንጂ የታጠቃችሁትስ መሳሪያ ለመቼ ነው? ፋኖ ህወሓትና ሸኔን ካልወጋበት፣ ሸኔም ፋኖን ካልወጋበት፣ ህዝቡም ካልተገዳደለበት ምኑን ታጠቁት ይላል። ሰሞኑን ተደጋግሞ የሚሰማውም ጩኸት እንዲሁ ያለ ነው። ብርሃኑ በቀለም ብርሃኑ ጁላም ለምን ህዝብና ህዝብ አይዋጋም ብለው ሲናገሩ ትንሽም ቅር ጥቂትም ግር አይላቸውም። ሽመልስ አብዲሳ የሚማጸኑት የኢትዮጵያ የፖለቲካ ኃይሎች እንዲገዳደሉ ነው። አብይ አህመድ የሚናደዱት የፖለቲካ ኃይሎች አንድ ሆነው ተነሱብኝ እያሉ ነው። በአገሪቱ የተፈጠሩ የታጣቂ ኃይሎችን የሚቀላቀል ወጣት ከመንግስት ጋር ተጋድሎ ህይወቱን ለማጣት የወሰነ ትውልድ ስለምን እንደ አሸን ፈላብን ብለው አይጠይቁም። ይልቁንም ለምን እርስ በርሱ አልተዋጋልንም ብለው ንዴታቸውን ይናገሩታል። ስለምንስ ህዝቡ እርስ በርስ አይዋጋልንም ብለውም ይጠይቃሉ። ለአብነት አንድ የአብይ አማራ እንጥቀስ። እሸቱ የሱፍ ይባላሉ። ለወትሮው በብአዴንነት ማንም አይበልጠኝም የሚሉ በደሴ ከተማ የብአዴን ጽህፈት ቤት ኃላፊ የነበሩ በህወሓት ኢህአዴግ ዘመን እስከ ዞን ማስተዳደር የደረሱ ደግሞም ህወሓት ያማልዳል ማለት ይቀራቸው የነበሩት እኒህ ሰው ዛሬ የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ሆነው ፋኖ ወያኔን አልወጋለን እያሉ ከሚበሳጩ የኦህዴድ ምስለኔዎች መካከል አንዱ ሆነዋል። ከሳቸው የላቀ ለህወሓት የሚቀርብ ከሳቸውና ኦህዴዶች የበለጠ በህወሓት ኢህአዴግ ትግልና ድል የተጠቀመ ሹም ያለ ይመስል አማራና ትግራይ በፋኖና ህወሓት በኩል ባለመዋጋታቸው እየተንገበገቡ ይናገራሉ። አንድ ቀንም ከህወሓት ጋር ተጋጭቶ አያውቅም። ታጣቂ ኃይሎችን በጎንዮሽ ህዝብንም እርስ በርስ እናገዳድለው ብለው የወሰኑት ብልጽግናዎች እንደ ሸቱ ያሉ ሹሞች ከላይ እስከታች በብዛት አሏቸው። የኃላፊነታቸው መጠሪያም የሰላም ሚኒስትር፣ የሰላምና ደህንነት ቢሮ ኃላፊ፣ የሰላም ሎሬት የሆኑ ጠቅላይ ሚኒስትር ወዘተ የሚል ነው። ዋናዎቹ ሰላም ነሺዎች ግን እነሱ ናቸው። ለዚያም ነው የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ የሚል ስም የያዙት እሸቱ የሱፍ ፋኖ ከህወሓትም ሆነ ከኦነግና ሸኔ ጋር አንድም ቀን ተዋግቶ አያውቅም እያሉ የሚናደዱት። አንድ ቀንም ከኦነግ ሸኔ ጋር ተጋጭቶ አያውቅም። አንድ ቀንም ከህወሓት ጋር ተጋጭቶ አያውቅም። ከህወሓት ጋር አብሮ ሲሰራ ነው የሚታየው። ከህወሓት ጋር ሲወግን ነው የሚታየው። ይህ የብልጽግና ፖሊሲ ነው። ፋኖን ከትግራይም ሆነ ከኦሮሚያ ኃይሎች ጋር ማዋጋት የሚለውን ሌሎች በይፋ የተናገሩትና ሊተገብሩት የደከሙበት ነገር ነው። ለዚህም ምክንያታቸው ታውቆ ያደረ ጉዳይ ነው። አንድም በፋኖና በኦሮሞ ነጻነት ሰራዊት መካከል ግጭት በመፍጠር የሁለቱን ክልል ወጣቶች በጎንዮሽ ማጫረስ፣ ሁለትም ተመልከቱ እነዚህ የሚገዳደሉ እንጂ የሚተባበሩ አይደሉም ብሎ ፕሮፓጋንዳ ለመስራት እንዲያመች፣ ሶስትም በታጣቂዎቹ ሰበብ ሁለቱን ህዝቦች ማዋጋትና መውጋት እንዲሁም መግደል ነው። የታጠቁ ኃይሎች ከመንግስት ጋር እንጂ በጎንዮሽ አለመዋጋታቸው አንድ ስኬትና የአገርን ስቃይ የሚቀንስ መንገድ ቢሆንም ይህ ግን ለብልጽግናዎች የሚጎመዝዝ ነገር ሆኗል። እሸቱ የሱፍ ብቻ ሳይሆኑ በአገሪቱ ውስጥ ምክትል ጠቅላይ ሚኒስትሩን ነኝ እያሉ የሚያወሩትና ባህር ዳርም ሰመራም ጅጅጋም ሐዋሳም ትዕዛዝ የሚያወርዱት ማታለልና ማሳመንን እያፈራረቁ መጠቀም የኦህዴድ ባህሪ ነው ብለው የተናገሩት ሽመልስ አብዲሳም ይህንኑ ነው የሚናገሩት። ሸኔና ፋኖ አልዋጋሉን፣ ወንድማማቾች ናቸው፣ ኦሮሞዎች ከናቦይ ስብሃት ጋር መከሩብን እያሉ በተደጋጋሚ ሲበሳጩ ተደምጠዋል። ፋኖ ኦሮሚያ ገብቶ ሲወጋን ሸኔ አንድም ጥይት አይተኩስበትም፣ እንደውም ይከላከለዋል። ሸኔ መሳሪያ እየገዛ ለፋኖ ይሰጣል ወዘተ ብለው ከሰዋል። ዲነ ደደባ ሂሬት እኮ ኦሮሚያ ከሰጥ ቀባቹን ደንደን አከይሬ ቀባቱ አከሁምነ ቀባቱ ኑረት ታስስ ለደካማው የፋኖ ኃይል ድጋፍ እያደረገ በኦሮሚያ ውስጥ ኃይል እንዲኖረውና እንዲያንሰራራ አድርጎታል። በዚህ ደረጃ እንድንበሳበስ ነው የሆነው። ሸኔ የራሱን ህዝብ መንግስትና የጸጥታ አካላትን በማዳከም ከጠላት ኃይል ማለትም ከፋኖ ጋር ደግሞ በመቀናጀት መሳሪያ በመግዛትና በመሸጥ እንደዚሁም በማቅረብ ነው እየሰራ ያለው። ይህ ኃይል የተረገመና የወረደ ኃይል ነው። የአማራ ታጣቂዎች የሆነ ቦታን ሂደው ከተቆጣጠሩ ሸኔ እዛ ቦታ አይገኝም፣ አያጠቃቸውም፣ እንደውም
የብልጽግናው ሰፈር በኢትዮጵያ የፖለቲካ ኃይሎች ትብብር መራድ ከጀመረ ቆይቷል። የአገሪቱ ፖለቲካዊ ኃይሎች የጋራ ሀገርና የጋራ ጠፈንታለን፣ የጋራ ጠላታችንን ብልጽግና ነው፣ በመካከላችን ያሉ ልዩነቶችን ለማጥበብ መነጋገር ይገባናል ብለው በአገር ውስጥም በውጭም መናገር መጀመራቸው ጠመንጃ ያነሱትም በሰላማዊ መንገድ እንታገላለን የሚሉትም እንዲህ ያለ ልዩነትን የማጥበቢያ መንገድ መትለማቸው ገዢዎችን ቀልብ ያሳተ ሆኗል። በ2015 ዓ.ም አብረህን አማራ ክልል ዝመት ያሉትን የትግራይ ሰራዊት ደግሞ ፋኖን በመደገፍ ሲወነጅሉት ፋኖን ደግሞ የትግራይ ሰራዊት ላይ አልተኩሳለን ብለው ይበሳጩበታል። እዚህ ጋር ከሚጠቀሱት ሹሞች መካከል የአማራ ክልል ኮሚኒኬሽን ኃላፊው መንገሻ ፈንታው ናቸው። እሳቸውም እንዳለቆቻቸው እንደነ ሽመልስ አብዲሳ ተመሳሳዩን ነገር ሲናገሩ መንግስታዊ ሚዲያዎች ዘግበውላቸዋል። የእናቶ መንገሻ አለቃ የሆኑት ሽመልስ አብዲሳ ሸኔ ከፋኖ ጋር አልዋጋለን እንዳሉት ሁሉ የአማራ ክልሉ ምስለኔያቸው ደግሞ ፋኖ ህወሓት ላይ አልተኩሳለን ብለው ያዝናሉ። እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። አማራና ትግራይ መዋጋታቸውን ትተው እኛ ላይ ያተኮሩ ኦሮሞና አማራ አልዋጋሉን የሚለው ብሶት ወለድ ንግግር አንድ አገርን የሚያስተዳድር ነው ከተባለ ደግሞም መንግስት ነኝ ብሎ ከሚያምን አካል ሲሰማ ግራ ሊያጋባ ይችላል። የአገሩ ወጣቶች እኔ ላይ ከሚተኩሱት ጥይት በተጨማሪ እርስ በርስ የሚታኮሱልኝ የሚል ተማጽኖ ግን የመጋደል ሱስ ካለበት ብልጽግና ይህ ትንሹ ነገር ነው። እንዲህ ያለው አቋምም የበታች ካድሬዎች አቋም አሊያም የአንድ ሰሞን የአፍ ወለምታ አይደለም። ላለፉት ተከታታይ ዓመታት ሲባል የከረመ በጠቅላይ ሚኒስትሩ የተተለመ ባሳለፍነው ዓመት ሐምሌ መጨረሻ በተካሄደውና አብይ አህመድ በመሩት የብልጽግና ማዕከላዊ ኮሚቴ ላይ ውሳኔ የተላለፈበት ራሳቸው ጠቅላይ ሚኒስትሩ መግለጫ ጽፈው በሚዲያ ያስነበቡበት ጉዳይ ነው። እርስ በርስ መገዳደል ሲገባቸው እኛ ላይ ተነሱብን ብለው በሁሉም ሚዲያዎች መግለጫ አስነብበዋል። እነዚህ ለግድያ የሚፈላለጉ ኃይሎችን በጥቅም ማስተሳሰር፣ ኢትዮጵያን በሁከት ውስጥ ማቆየት፣ በመልካም አስተዳደር ችግር የተነሳ የሚፈጠሩ የህዝብ ቅሬታዎችን ለአመጽ መጠቀም፣ ለግድያ የሚፈላለጉ ኃይሎች መገዳደላቸውን ትተው ከእኔ በተጻራሪ ቆሙ ብሎ መግለጫ የሚጽፍ ገዢና ሻጭ ፓርቲ ያላት ኢትዮጵያ አገሪቱ የፖለቲካ ኃይሎቿ አንድነት ያስፈልገናል፣ ከብልጽግና አለቃ ውጭም ጠላት የለንም፣ አገራችንም ሰላም ያስፈልጋታል ብለው የጎንዮሽ አለመግባባትን ለመተውና በይደር ለማቆየት መስማማታቸው ሹማምንቷን ያበሳጫል።